ኢሳይያስ መጽሐፍ ምዕራፍ 51 ቁጥር 1 ዋቀዮን ነሞተ ጽዮንን ኢስን ወረ ቀጀለ ዱካ ቡተኒ ወሪ አነ ዋቀዮን በርባደኒ ዳጌፈዳ ካታይሳ አርገምተን ቦለ ቢሻን ኢሳ ኬሳ ኦል ባፍተን ኢላላ ገራ አባ ኬሰን ገራ አብርሃሚ ገራ ሳራ ኢሼ ኢሲ ኤሴ ኢላላ አኒ የሙሳ ነዋሜ እንስ ደላ ሂንቀቡ ቱሬ አኒ ገሩ ኢሰኔ ቢሴ ኢሰስ ባይሴ አኒ ዋቀዮ ጽዮንን ነን ጀጀቤሳ ወንተሼ ዱራ ዲገመ ሁንዱማነን ኦ አይዳ እናንተ ጽድቅን የምትከተሉ እግዚአብሔርን የምትሹ ስሙኝ የተዘጋጃችሁ ሰዎች አላችሁ ዛሬ እስቲ እንደገና አንብበው ስሙት እናንተ ጽድቅን የምትከተሉ እግዚአብሔርንም የምትሹ ስሙኝ እናንተ ስሙ ዛሬ ለመስማት የተዘጋጀ ሰው የሚሆነውን ነገር ይስማ እሺ ከእርሱ የተቆረጣችሁበትንም ድንጋይ ከሱ የተቆረጣችሁበትን ድንጋይ ከእርሱም የተቆረጣችሁበትን ጉድጓድ እሺ ተመልከቱ ወደ አባታችሁ ወደ አብርሃም ወደ ወላጆቻችሁ ሳራ ተመልከቱ ወደ ወለደች ወንድ ብቻውን በሆነ ጊዜ እሺ ጠራሁት እሺ ባረኩትም እሺ አበዛሁትም እሺ እግዚአብሔርም ጽዮንን ያጽናናል እሺ በእርሷም ባድማ የሆነውን ሁሉ ያጽናናል ኢየሱስ ጌታ ነው አሜን እንደምታዩት ያነበብኩት ኢሳይያስ መጽሐፍ ነው ኢሳይያስ መጽሐፍ ከብሉይ ኪዳን ነቢያቶች ለየት የሚያደርጉ ታላላቅ ነቢያቶች ተብሎ ከሚታወቁ ነቢያቶች መካከል አንዱ ነው ራጂ ኢሳይያስ ወን ራጆተ ብራቲን አደሰ ጎዱ መጫፎተ ራጆተ ጉጉርዶ ጀደመኒ ወረበ ከመን መጫፈ ወረከኩ ሞፋ ከሰ ራጂን ኢሳይያስ ተኮ isa kanaan alatti warra ኢሳይያስ ኩኒ ኢሳይያስ ቆፎሶንታለ ማነ ወረ ኢሳይያስ ይራፉረቱ ጅራ ናማኒ ወረ ኢሳይያስ ኩን አፉራ ራጁማን አፉራ ተጃጅላን ዲበት አዳት መነጉት ተሜዳ አኩመ በከም ኢሳይያስ ቆፎሶንታለ ኒቲን ኢሳ ዮካን ሃት መናይሳ አፉራ ራጁማቲን ከም በከምቱ ኢሳይያስን ከሌላ ነቢያቶች ለየት የሚያደርገው አንደኛ እሱ ብቻ አይደለም ምስቱም ነብይ ናት ቤቱ በእሳት የተቀጣጠለን ቤት ነው ቤቱ እግዚአብሔር የሚገለጥበት ቤት ነው ቤቱ እግዚአብሔር የሚያወራ ቤት ነው ቤቱ እግዚአብሔር ሁሌ የሚሰራበት ቤት ነው ይሄ ብቻ አይደለም ኢሳይያስ መጽሐፍ ከሌላ ከብሉይ ኪዳን ከነቢያት መጽሐፍ ለየት የሚያደርገው እንደ ኢሳይያስ መጽሐፍ በአዲስ ኪዳን ውስጥ የተጠቀሰ መጽሐፍ የለም ኢሳይያስ መጽሐፍ በአዲስ ኪዳን ውስጥ ከሌላ መጽሐፍ ለየት ባለ በጣም የተጠቀሰ የተደመጠና በጣም የተሰማ መጽሐፍ ነው ይሄ ብቻ አይደለም ኢሳይያስ በብሉይ ኪዳን ላይ ሆኖ ሙሉ አዲስ ኪዳንን ይተርካል የሚሆነው ነገር ይነግረናል ስለ ኢየሱስ ያወራናል ይሄስ መጽሐፍ ውስጥ እንደምታዩት እግዚአብሔር ራሱ ሲናገር ለጽዮን እንደገና እግዚአብሔር እንደሚመልሳችሁ ከፊታችሁ ብርሃን እንዳለ በአመቱ ላይ የሚሆነው ነገር የሚያወራችሁ ከነሱ ጋር እግዚአብሔር እንደገና ኪዳን እንደሚያድስ ሲያወራና ያለ ጋራ እሺ ዳለንቀምኔ ጋራ ሳራ ይላላይዳ ጋራ አብርሃም ይላላይዳ ወደ አባታችሁ ወደ አብርሃም ተመልከቱ ይላል ልጅ ወደ ለላች ወደ ሳራ ተመልከቱ ይላል የሚገርማችሁ እግዚአብሔር ዛሬ እንዲህ ያደርጋል አንተ ካለበት ቦታ አንተ ከተቀመጥክበት ቦታ አንተ ከወደክበት ቦታ ራሱ ወደ አዘጋጀ ይጠራሃል ሚሆነው ነገር ገና ወረድ ብዬ ነግራችኋለሁ የሚገርማችሁ መጽሐፉ ስለ አብርሃም ያነሳል አብርሃም የሚባለው ሰው እምነት የተጀመረበት ሰው ነው አብርሃም የሚባለው ሰው እግዚአብሔር ተለይቶ እንዲወጣ አከአደበው ኮባይሳት ከዋም አከካ አከራቀቡ ከዋቀዮትሜ አብርሃም ነው ነማዋቀዮ ጃላላን እንትሙደቴ ነው እግዚአብሔር ለሰዎች ተገልጧል ከተገለጠላችሁ መካከል አንዱ አብርሃም ነው ለአብርሃም እግዚአብሔር በፍቅሩ ነው የተገለጠ ነግራችኋለሁ ከዚህ በፊት እግዚአብሔር በፍቅሩ ተገለጠለት የአባቱን ቤት ሀገሩን ቤተሰቡን ጥሎሱን ብቻ እንዲከተል አዘዘ አንድ ነገር ልንገራችሁ ወደ ጌታ ስንመጣ ባዶ ነው ምንመጣ ሁሉን ጥሌ ነው ምንመጣ የምንጥሎ ብዙ ነገር አለ እዚህ ጋር ምን እናገኛለን የምትሉ ያገኘን ኢየሱስ ሁሉ አለ ዛሬ እንዲህ ይሆናል እየተከታተላችሁ ያለው የትኛም ነገር 2017 ውስጥ ይቀራል ወኒ በረባዬ ስንፋነ ደሜ ሁንዲሳ በረኩመ ለማፍኩደ ተርበት እስም ብራፍ harka keessorol qaba harragana makana sinirrat raajuun barbaada waan barabaayee isin rakkise bara 2017 keessatti afeera waaqayyo humna isaan si ceesiseera meeda balaati ceereedhaayya
የሚገርም ነገር ነው እና አብርሃም ከተጠራ በኋላ ተጠርቷል ዋቀዮ ዋን ሳንጀን እንድን ጀቸ ዋቀዮ እንድን ዋቀዮ ሰትመስ እንድን እንደገይ ዋቀዮ እግዚአብሔርን ሰማ ወጣ ግን አብርሃም ጥያቄ አለ እጆለ በየለፋ ከነረው ጅራተን ጥያቄ ጋፊ ወሊን ጅራተን ጋፊን እንደበሙ በየለፋ ከደረት ጋፊን ቢፈጅጅረተ ማለ ጋፊ ጎሰብራቱ ዱፈ ማለ ጋፊን እንደበሙ እዚህ ዓለም ላይ እስከምንኖር ድረስ ጥያቄ አይጠፋም የተለያየ ጥያቄ ይሆናል እንጂ መልክ ይቀይራል እንጂ አንድ ነገር ልንገራችሁ ለሁሉም ጥያቄ መልስ አለው ኢየሱስ በአንተ ቤት ዛሬ በኃይል ይገለጣል ወደዳችሁም ጠላችሁ የተዘጋጃችሁ ሰዎች ይሄ አመት የእናንተ ነው የሚሆነው ክርስቲያን የሚሰፋበት ጊዜ ደርሷል የሚገለጥበት ጊዜ ደርሷል የሚባረክበት ጊዜ ደርሷል እና አብርሃምን ዳለንቀብ ልጅ የለው ልጅ መጠራ ነው ሌላ ስታረገው ልጅ መመካን ልጅ የአባትን ስም ያስቀጥላል እንደምታውቁት እዚህ ሀገር ላይ አንድ ሰው ሞት ተባለ ልጅ አለው ተብሎ ይጠይቃል አይ አልሞተም ሰውየው አለ ነው የሚባለው ልጅ ካለ ልጅ ያባቱ ልጅ ደግሞ ስም ያስቀይራል አሁን ደግሞ አባት በልጅ እየተጠራ አይደለም እንጂ በዚህ ዘመን እና በመጀመሪያ ልጅ ነው የትኛም አባት የሚጠራ ልጅ ቀላል ነገር አይደለም ልጅ መሆን ከባድ ነው ልጅ ከዛ ውጪ ወራሽ ነው ልጅ አስፈላጊ ነገር ነው አብርሃም ግን ልጅ የለው የተጠራ ነው እግዚአብሔር የተገለጠለት ነው ምንድነው ወሳኝ የሆነ ነገር ያጣችሁ ሰዎች ዛሬ ለረጅም አመት ከእግዚአብሔር ጋር እየኖራችሁ እግዚአብሔርን እየተከተላችሁ ያላገኛችሁት ነገር ምንድነው ማልወንት ሲንበርባደን ይጆል ማልበርባደን ዋቀዮ ወሊ እንደምተኒ እሱማ ወሊን ኦላርተኒ ኩኖ አትቤንቴረ ሲንጀረኒ መቃባየ ስትበይ ማልአርገተ ሲንጀረኒ ማልበርባዱ ዋቀዮንራ ምንድነው የፈለጋችሁት ነገር ከእግዚአብሔር የፈለጋችሁት ነገር ምንድነው ዛሬ እጃችሁ ከፍ አድርጉት ያ ነገር በዚህ አመት ይሆናል የሰማኝ ሰው አለ የሚያምን ሰው አለ ወይ ብዙ አመት የፈለጋችሁት ያ ነገር ዛሬ ማታ ይፈጸማል እጃችሁ ከፍ አድርጉና ይሆናል በሉ አበመለይ እናርገተን ካላጣ አታገኝም ማጣት ለመልካም ነው መጨነቅ ለመልካም ነው መቸገር ለመልካም ይሄ ዓለም ያስተምራል ዛሬ ማታ ልነግራችሁ ፈልጋለሁ የሌላችሁትን ነገር 2018 ከየት እንደሆነ አላቅም ከናንተ አልፎ ለሌላ የሚተርፍ ነገር በእጃችሁ ይገባል እና ልጅ የለውም ግን መከተልን አቆምም ማገልገልን አቆምም መስማትን አቆምም አለማቋረጥ ዋንበር ባደን ተውደቡ ደንዳ እትፉፋ ፋና ዴማ እትፉፋ ወሊን ኦላ ኤርጋኒስኒ ቀበጆለ ዋቀዮ በረኩመ ለማፊ ኩዳ ሰደቲ ተኮፋ ዋቀዮ ማልጎደ ወጀተ ሲዋማ ከለዩ ዋመምተርታ ትላንትናም ተጠርታል ዛሬ ከተጠሩ መካከል ወደ ሌላ ምዕራፍ ትጠራለህ እጃችሁ ከፍ አድርጉት እግዚአብሔር እንደዚህ አለ ካለበት ነገር ከወደክበት ነገር ከገባበት ነገር ዛሬ ማለዳ ጎትቼ ያወጣለሁ ይልሃል እና ልጅ የለውም ምገርማችሁ ጋፈኑ ጥሙረ ዱፈ ዋቀዮ ጋፈኑ ዳምነ ዱፈ ዋቀዮ ጋፈ እንጅሩ የነ ዱፈ በመጨረሻ ዘመን በቃ ካሁን በኋላ ተብሎ ሲዘጋ ልጅ ሰጣው ወደሱ ተመልከቱ ይላል እግዚአብሔር ይገርማችኋል እኔ ማረክ ይችላልው ነው አማርኛ እግዚአብሔር ይችላል የሚል ነገር ነው ዛሬ እየነገርኳችኋል ወደ አብርሃም ተመልከቱ የሚልበት ዋና ምክንያት አሁንም ክዳኑን ያደሰ ስለሆነ ነገ ለሚያደርገው ነገር ትላንትናን ያደረኩትን ተመልከቱ ይላል ዋንበሩ አንጎዱፍ ኢሰከሌ ጎዴሩ ኢላላ አናረዩ ጎቹ ደንዳ ጅጅሩ ደንዳ አናረዩ አጄሱ ደንዳ ካሱ ደንዳ አይዳ አመዩ ነደገ ፈዳካ እን ከሌስ ደበርሰ ሐረ ደበርሰ ዲነከት ሲንከኖ በከስዋመ ስጌ ሰደበል ያሚጀሪየ ሐርከ ከወል ቀቢቲ እደርሳለሁ በሉ ባካችሁ ድገሙና እደርሳለሁ በሉ እግዚአብሔር ወደ አብርሃም ተመልከቱት ወደ እናታችሁ ሳራ ተመልከቱ የሚልበት ዋና ምክንያት
ልጅ አልነበራቸውም ልጅ ሰጠውት አበዛውት ትላንትና ሰርቻለሁና አሁንም ሊሰራ ነው ማን ነው የተዘጋጀ የሚሰራን ነገር የሚያደርገው ነገር የሚቀበለው ማን ነው ከለሰው ጀደራ ሐረለና ነው ጀዳይዳ ዋቀዮ አመዩ ኮተካ መጫፍኒ ኩኒ ታሪክ ብቻ አይደለም ይሄ መጽሐፍ ታሪክ አይደለም ህይወት ነው ይደገማል ይሄ መጽሐፍ ሌላ አዲስ ነገር ይዞ ይመጣል ዛሬም ታደ ስሙኛ ነገሮቻችሁ የዘገየ ሰዎች ስሙኛ አልቅሳችሁ ያቃታችሁ ሰዎች ስሙኛ ልጅ የምትፈልጉን ስሙኝ መኪና የምትፈልጉን ስሙኝ ቤት የምትፈልጉን ስሙኝ እና ቅድስና የምትፈልጉን ስሙኝ ጌታን የምትፈልጉን ስሙኝ እግዚአብሔር ዛሬ እንዲህ ይለኛል የምትፈልጉትን ነገር በዚህ ማለዳ ሰጣችኋለሁ ይላል Nage fadaka ijolle warri wan baay'ee barbaadani dhabdanna nage fadaka warri konkolata mana barbaadan warri gooftaa tajaajilu barbaadan warri duroomatu barbaadan ijolle warri gargaar rakkattoota gargaaru barbaadan eenyutu qophaa'ee raganama kan akkasiin jedha waaqayyo ani nan danda'a siin jedha ijolle dabalaati waaqayyo hin danda'eedha akkasiin jedha waaqayyo ganama kan akkuma kaleessi dabarse harralleessi ceesiseedha waaqayyo akkuma kaleessi gargaare harralleessi utaalchiseedha waaqayyo ijolle harka kee ol qaba waaqayyo dandaadha ዛሬ አንድ ነገር ልነግራችሁ ፈልጋለሁ በ2018 በእናንተ ህይወት ሶስት ነገር ይሆናል ሶስት ቁጥር አስቀምጠን ነው የምናወራ ሶስት ነገር ነው የሚሆነው ዋን ሰዲቱ ታጆለ በረኩመ ለማፍቁ ደሰደ ጅሩ ከሰንረት ijool jiru adaallalina dhiphina ma keessa jirtan inilaalina waan sadi godha waaqayyo tokko siwaama waaqayyo ganama kana siwaama gara ulfinna siwaama bakka kuftee siwaama bakka dhaabbattee siwaama የመጀመሪያ ዛሬ እግዚአብሔር ይጠራሃል በስሚ ይጠራሃል ዛሬ በስሚ ይጠራሃል namni sidagateera haalli sidagateera olla maqaa keen beeku waaqayyo garuu ganama kana maqaa keetiin siwaama እግዚአብሔር በስማችን ያቀናል waaqayyo maqaa keenyaan nu beeka ijolle harka kee ol qabiti waaqayyo na beekeedha me waaqayyo na beekeedha አዳ ዋሰዲ ጎዳ waaqayyo ሶስት ነገር ይሆናል አንደኛ በስም ይጠራሃል እግዚአብሔር maqaa kee siዋማ ነመቱ ሲደገተ መለ ፍረቱ ሲደገተ መለ waaqayyo ሲንደገነ ዘመን ነው የረሳክ ወዳጅ ነው የረሳክ እግዚአብሔር አልረሳም እግዚአብሔር አልተቀየረም ያው ነው እግዚአብሔር በዘመናት መካከል ያስተምራል ወሪ ቦለ ገዲ ፈጎ ከሰ ሴንተኒ በውደ ደብደን ዋቀዩ ሀርክሴ ሲባስ የሆነ ጉርጋድ ውስጥ ገብታችሁ መውጣት ያቃታችሁ ሰዎች ዛሬ ራሱ ጎትቶ ያወጣል ምንም የሌላችሁ ሰዎች ፍረን ቀብደን ነምንስ እንደገተራ ገሩ አከስ ጎዳ ዋቀዩ መቃን ሲዋማ በስሚ ዛሬ ይጠራሃል ነምኒ መቃ ከም ቤኩ ኦንላይንም ቤኩ ፍሪስም ቤኩ ዋቀዩ ገሩ መቃ ከሲዋማ ገነመ ከደ ደበለ ያበጀን ሁለተኛ እግዚአብሔር ምን ያደርጋል ካልኮ ለማፋ ዋቀዮ ማልጎደ ወጀተ ሲኤብሳ 2018 ነብይ ነኝ በእግዚአብሔር ፊት እዚሁ እየጸለይኩ ነው ያደርኩት ጌታ ተናግሮኛል እንደዚህ አለ 2018 አለ ምንም የሌላችሁ ባዶ የተባሉ ልጆችን እባርካለሁ አለ አንደኛ ይጠራሃል ሁለተኛ 2018 እግዚአብሔር ይባርካል እጃችሁ ከፍ አድርጉና አሁን ልናገርባችሁ ምንም የሌላችሁ ሰዎች እጃችሁ ከፍ አድርጉት ስራ ልትጀምሩ የምትፈልጉ እጃችሁ ከፍ አድርጉት የሆነ ቦታ መሄድ የምትፈልጉ እጃችሁ ከፍ አድርጉት ይኸው በወጣችሁበት መንገድ ሁሉ ዛሬ ማታ በጌታ በኢየሱስ ክርስቶስ ስልጣን እባርካችኋለሁ የነካችሁ ነገር ይባረካል ያያችሁት ነገር ይባረካል እናንተ የተጠጋችሁ ነገር ይባረካል የቆማችሁበት ቦታ ይባረካል በክዳበት ተንኔ ቢፈማ ወንቲዎች ተንኔ ቢፈማ ሁጁፍ ወን ያልተንኔ ቢፈማ መደበላቲ ህኔ ቢፈማ ዳይያ ይሄንን ቃል በደንብ ስሙ የኛ ቸርች ይሄን ነው ምናውጅብ የሚሆነው የሚከተልና የሚረዳን ነው ምንነግረን አሁን ሚያንቀጠቅጥ ግርግር የሚፈጥረው ትንቢት የለንም በዚህ አልመጣንም የቆምነው በዚህ ቃል ላይ ብቻ ነው የሆነ ትኩሳት ፈልጋችሁ የመጣችሁ ሰዎች ካላችሁ በዚህ ነው መዳን አለባችሁ እነግርሃለሁ
እርግጠኛ ሆኜ እነግርሃለሁ ምንም የለም 2018 ትባረካለህ ልቀቅና አሜን በል ትላንትና ሳይክል መግዛት ያቃተ አንድ ሰው ዛሬ መኪና እየነዳ ይመጣል ይፈራል እኮ መኪና ትነዳለህ ስል እንቀጠቀጣል ይፈራል እኮ በምን ገዛለሁ እንዴት ገዛለሁ እንዴት እነዳለሁ በምን መጣ ሲባል አንዳንድ ሰዎች በሁለት ጎማ በሞተር ነው የምትሄደው አልኩት አንድ ሰውዬ አይ እግሬ ነው አለኝ ሰብራለሁ በእግርም የምትሄድበት ጊዜ አለ የማትሄድበት ጊዜ አለ እጅ ከፈርክ ወንጌል ከዩም ማቲፍ ከድሩም ማቲለምት ወንጌል የህይወት ወንጌል ነው እዛ ውስጥ ሁሉም አለ የደህንነትም የብልጽግና አይደለም ወንጌልን ለብልጽግና ብቻ የምትጠቀሙት አሉ በቃ ኢየሱስ ብቻ ይበቃልና ዳውን የምላቱ ይሄ ሁሉ የለው ምድራዊ 100 እጥፍ ነው በላይ የዘላለም ህይወት ነው እዚህ ጋር ለማኝ እንድትሆን ወሮፋ እንድትጠብቅ የፈቀደልህ ማንም የለም ከፈርክ ዛሬ ማታ በኢየሱስ ክርስቶስ ስልጣን ለሚያምኑ ቁልፍ ሰጥቻለሁ እጃችሁ ከፍ አድርጉና አሜን ምገርም ነው እግዚአብሔር ብዙ ሰዎች በሳቅ ሲሞላ አየሁት 2018 የማይቋረጥ ሳቅ ወደ ቤታችሁ ይገባል ደግመ አሜን ትላለህ እጆን ለሚያምን ይራያ ደበላቲ አሜን አትፍሩ ስትጀምር ትንሽ ነገር አትጀምሩ ስትለምኑ እና የሚያውቁን ሰዎች እዚህ ስላሉ ድሮ ጌታ ኢየሱስን በተቀበልንበት ዘመን በቃ የሆነ አገልጋይ ለምናል አይደለ እኔ ምን እንደለምንኩ ልንገራችሁ ከተማ ቸርች ብዬ ነው የምጸለው ይገርመኛል ራሱ ስለ ከተማም እኮ አላቆም እኔ ራሱ ገና ከተማ ራሱ አልገባው ግን ከተማ የሆነች ቸርች ፈልጋለሁ መስራት ስፈልገው የሆነ ትንሽ ነገር ምናምን አይደለም እንደምታየው ከተማን ሀገርን እያንጫጫ ነው ያለው ሀገር ጭንቅ ውስጥ ገብታለች አሁን ገና አስጨንቀዋለሁ ነው ምለ ጅማሬ ላይ ነው ያለው የተፈጠርኩት ለመስራት ነው ወዳጄ እኛ እኮ ከጥይት ሞት እንኳን አምልጠናል ካረቄ ጣርሙስ ስንት ቀን እህቶች ጣርሙስ ወርውሮብን አምልጠናል እኮ ሰው ራሱ ነው መወሰን አለበት አሁን እንድትወስኑ ፈልጋለሁ አሁን መሆን የምትፈልገውን እንድትወስኑ ተረጋጋና ወሰን 2018 እግዚአብሔር ትውልድን ለመባረክ ተዘጋጅቷልና እዛ ውስጥ ለመግባት የተዘጋጀ አንድ ሰው ፈልጋለሁ አሁን ወስን ለመባረክ ለመቀየር ትልቅ ነገር ለመስራት ወስን ራስ ምታት እኮ ነው አንተ ቀን በቀን ብር አትለምንም አትጠይቅም እንዴት ሰራ እንዴት እንኮ ነው ለምን እኔ ለማኝ አይደለም ቀን በቀን ሳንተ በምጡ ብዬ የምለምነው እኔ የሚያመልከው አምላክ ሀብታም ነው እዚህ መጥቼ ለምኜ ማላገኘው ነው ቡሾፍቱ ላይ በሚገነባበት ጊዜ ጌታ ፊት እኮ ነው የምላችሁ ሙሉ መኪና ሲሚንቶ መንገድ እያለፉ ነው አንዱ ምጽፈው ቼክ እየጻፉ ነው ግቢ ውስጥ ብቻ ነው እኔ መቆም የምጠበቅብኝ ግቢ ውስጥ ብቻ ጸልዬ ከቤቴ መውጣት ብቻ እኔም ለመስራት ብቻ ነው መወሰን አለብኝ እኔ በተነሳውበት እዙ አይቆምም ዮ አንከይ እንንጣበት ዋቀዮ ነው መሆጀቱ በርባዳ ይሄ ጀምሮ ማያቆም ተደገመብኝ ውሃ ተደፋብኝ እንቁላል ተፈረፈረብኝ ጥቁር ዶሮ መጣ ነጭ ዶሮ መጣ እግሬን ያዘኝ እጅ ያዘኝ በጴንጤ ላይ የሚሰራ ድግምት እዚህ ዓለም ላይ የለም ሄይ ማርት ድግምት በያዕቆብ በእስራኤል ላይ በክርስቶስ ኢየሱስ ስም ያልፈረሰ ምንም ነገር እርግማን የለብንም ወዳጅ እጅ ከፈርክ ምንድነው በረከት ተከለከለ ነቀልኩ ዛሬ ማለዳ ይሄንን አመት ከጠላት እጅ ተናጥቀ በረከትን ትበላለህ ይሄ አመት ላይ ረገጥ አርገ ማወጃ አለብን እየተቦሳቀል መሄድ የለብን እያንዳንዳችሁ እየሮጣችሁ 40 በ60 ገዛለሁ ይያልክ ጎጥ ላይ የምትሰበሰበው ገልብጬልሃለሁ ዛሬ G+ ሰራለሁ G+4 5 እጅ ከፈርክ ሙሉ ጴንጤን ብትፈልጉ 40 በ60 እና ምን የሚባል ኮንኔም ላይ ነው ያለው እግዚአብሔር ዛሬ ገልብጦታል መንፈሱን ምድርቷን አሳልፌ ለእናንተ እሰጣለሁ
እንደ ቸርች ያለን ሸራ ቤት ክራይ ቤት እንደ መኖራ እንዳለ ይሄ ትልቅ በቃ ቅባትና ጣን ዘይትና ጣን መንፈሱ አለብን የሆነ ሞገስ አለ ለዛም ይጨነቃሉ እኛ የበላን ራሱ ያስጨንቃቸዋል አሁን ነግራችኋለሁ ትልልቅ ህንጻ የናንተ ነው ሆኖ እዚህ ከተማ ላይ hey ከተማ ውስጥ የተቀመጠ የጠንቆላ አሰራር ተወጋ የማርተኞች መሰረት ተነቅሎ ወጣ ከተማ ውስጥ የሚሰራብን ገልብጠናል 2018 ለናንተ የበረከት አመት ይሆናል ልቀቅና አሜን ደበላቲ አሜን ሶስተኛ ነገር እግዚአብሔር ደግሞ ሲኤብሳ ይሰረደረ በያሞ ማልስ ጎረቤታ ሲባይሳ ኤበቆፋ ብቻ ቤት በረከት ብቻ አይደለም በቃ ቢሆነ 2018 መብዛት ኤብኑ ኤበባዬ ጀቻ አርከከ ወልቀብ ኤበባዬ ነጋኔ ቢፈምታ ዲበታኔ ቢፈምታ ሆሪዳኔ ቢፈምታ ሜርከከ ወልቀቢቲ ኤብፈመረዲየ እና ማልጎዳ 2018 አንደኛ በስም ይጠራሃል ይባርካል ያበዛሃል ሄይ እጃችሁ ከፍ አድርጉት ያልወለዳችሁ መንታ መውለድ ትጀምራላችሁ መብዛት ይሆናል ልቀቅና አሜን በል የበረከት መካንነት ያለባችሁ ሰዎች ዛሬ መውለድ ትጀምራላችሁ እግዚአብሔር ያበዛችኋል